የዘመመን ልታቀና ልትፋለም ከደመና ተልኳለ የሚያበራ መፍቻው ቁልፉ ሁሌም ስራ 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 ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ አሁን ሰው ከምላሱ ውጪ ምን ጠላት አለው? ቆሺ ደህና ደርክ ማለት ያስደበደባል እንደሆነ ዘማኝ ነቅስሱስ አፉን ቢዘጋስ ለነገሩ እንዴት ሰላም ሳትለኝ ታልፋለህ ማለቱ ደግሞ አይቀርም። ሁሌም የመደባደቢያ ርዕስ ማያጣው የሰፈራችን ጉልቤ አስናቀ ጾታና እድሜ የማይገድበው አስናቀ እኛ ሰፈር ደሃና ሀብታሙን ስልጣን የሌለውና ያለውን ወዛሙንም አመዳሙንም ጥጋበኛውንም ሆነ ችጋራሙን አንድ የሚያደርጋቸው ነገር ቢኖር ባስናቀ መደብደባቸው ነው። ሁሉንም ሳይታክተው በእኩልነት ይደበድባል። በህይወቴ እንዳስናቀ ፍታዊም የፍታዊ ሰውም ገጥሞኝ ያውቅ። ፍታዊ ነው ያልኩበት ምክንያት ብሔር፣ ቋንቋ፣ ነገድ፣ ቀለም እንዴት ከየት መጣ ሳይል መደባደቡ ሲሆን በሌላ በኩል ደግሞ ሲያሻው ገላመጥክኝ ሲሻው ደግሞ ለምን ሰላም ታደገምክኝ እያለ ይደባደባል። አሁን እንደው ማን ይሙት ሙሉ ሱፍ መልበስ ያስደበደባል። አንዱ የሰፈራችን የባንክ ሰራተኛ መቼስ ቀና ይጣል በጠዋት ሙሉ ሱፉን ገጭ አርጎ ዘንጦ ሲወጣ አንተ ና ወደዚህ የሚል የቁጣ ድምጽ ከሰል ነጋዴ መች ይጠቁራል። ያን የመሰለ ሸበላ በአንዱ አመዱ ቡና ይል መሰላችሁ? አንተ ማን ስለሆንክ ነው ሰው ሁሉ ለአመት የለበሰውን እያራገፈ ሲሻው ያስለጠፈ ሲለበስ አንተ ከማን በልጠ ነው ቀን በቀን ሱፍ መቀያየረው? ሆነ ብለ ጭቁኑ ማን ነው ደሃው የሰፈር ህዝብ በድህነቱ እንዲሸማቀቅና እንዲጨነቅ አሁን እንደው ማን ይሙት ለሰፈሩ ሰው ካስናቀ በላይ አስጨናቂ ማሰቃቂ ማን አለ? አስናቀ ቀጠል አድርጎ ሌላኛው ጥፋት ደግሞ ሰው ነጋ ጠባ ፈጣሪውን እየነዘነዘ ከጸሎትም ከምስጋናም እንዲሆን አደረኩ ብሎ ሄደ። እኔን ቡጢውን ባለመቅመሴ ሳመሰግን ከርሜ አንድ ቀን ሰላም አውለኝ ብዬ ከመሳለሜ መሳለሙንስ አልተሳለምኩም ከቤት የሆኛ መስገኘ ስወጣ ያስናቀ እህት አይኖቿ ሰለምለም እያደረገች ወደኔ መጣች። ነገሩ ባይጠመኝ ወደ ቤት መለስ ስምልመስዬ በነጠጅ አጥር ሎጣ አለች። ሰፈራ ስቸር ስል ተቆጠሩ። ድፍረቴ ለራሴ ማስገረም አለች በትህትና። እኔ ባቶቼ ጎራዴ ሸልል አለ ከኔ ምን ወርጃለሁ መሰለኝ አንተን ካላየው ሆኖ ነው የምጠፋኝ ሱሶነ አለች እንደማፈር ብላ። በርግጥ ያስናቀ እህት ልቅም ያለች ቆንጆ ነች፣ ግን ምን ዋጋ አለው ከመኖር መሰንበት ይሉ የላብ ሁለተኛ እንዳለች እኔ ደርሻለሁ። አንጀቴን በላችሁ። ለነገሩ በኋላ አስናቀ ማጅራቴን ብሎ ጭጭ ከሚያደርገኝ ይሻላል። ወዲያው የተንፎቃፎቀች ልጅ እኔ ወንድነት የተፈታተነኝ ወይኔ እቺን የመሰለች ልጅ በፍርሃት ምክንያት ላጣት መሆኑ አንገበገበኝ። እንደ ግላዲያተር ለክብር ተፋለም አለኝ። ግን በቃ አስናቀ ሆነብኝና ተውኩት። በማግስቱ መሬት እስኪነቃነቅ ድረስ በዛ ፍልጥ እጁ በሬን ማንኳኳ። የፈራሁት አልቀረም። ናውጣ አንተ አህያ አለኝ። ትሰማኛለህ? አንተ ነህ እኔን እህት አላገባሽም ያልካት? ለመሆኑ ምን እንደምመስል ግን ታውቃለህ? ብቻ አስናቀም በዚህ መልኩ ስለመልክ አወራ። ወደሰው በግድ ታገባታለህ። እሺ አሁን ከዚህ በላይ ምን መታደል አለ?